ችግር ብዙ ነበረ መንገድ ላይ እዛ አቢሶ ሊቢያ እዛ በጣም አስቸጋሪ ነበር እኛ በነበርንበት ሰዓት። እኛ ደግሞ ስንመጣ የዛን ጊዜ ደግሞ ሰዎች ሞቶ ነበረ። በሱ የተነሳ በጣም ስጋት ነበር። ኖ ብዬ አልመክርም ማንኛውም ሰው ግን እንደዛ ብለህ ስትላቸው ደግሞ ምን ይላሉ? እሱ እንትን ብሎ ነው ተንኮል ነው ምናምን ብሎ ይለዋል እንጂ በጣም አይመከርም። እኔ እዚህ እንጀራ ምናምን እጋግርና እሸጣለሁ። አሉ ከኔ ጋር የሚሰሩ እኔ አዘጋጅላቸዋለሁ፣ እነሱ ይጋግራሉ ማለት ነው። እንጀራው ከፍርኖ ዱቄት ነው የሚሰራው። ጤፍ ሳይኖረው ማለት ነው። ለማን ነው ከዛ እዚህ አንዳንድ ሆቴሎች አሉ፣ ለነሱ እሰጣለሁ። ከዛ ተባራሪ ይሸጣለሁ ማለት ነው። በስልክ ይጠሩኛል፣ አደርስላቸው። አዎ ያው በእንትን ስለሚሰራ በምጣድ በመጥበሻ ነው የምትጋገረው። አንድ እንጀራ ሳይሆን የ10 ብር 25 እንጀራ ይወጣል።